ሄይ ጋይስ እንዴት ናችሁ? አይኑ እንደጠፋሁኝ አውቃለሁኝ፣ ግን ዛሬ በአዲስ ቪዲዮ መጥቼላችኋለሁኝ። ሄይ ጋይስ እንዴት ናችሁ? አይኑ እንደጠፋሁኝ አውቃለሁኝ። ዛሬ የመጣሁትም ደግሞ በሴታፕ ሪቪው ነው። ስለዚህ ዛሬ ቀለል ያለ ሴታፕ ሪቪው ሰራላችኋለሁኝ። ይሄ ሴታፕ እንግዲህ ከዚህ በኋላ ለምሰራቸው ሪአክሽኖች እና ስትሪሞች ይሆናል። ስለዚህ ከዚህ በኋላ ያባበዱ ሪአክሽኖች፣ ስትሪሞች እና ሌሎችም ትልልቅ ነገሮችን ይዤ እመጣለሁኝ። ወደ ሴታፕ ሪቪዋችን እንገባለን። ኦኬ፣ ስለዚህ ሴታፓችን እንደዚህ ይመስላል። እዚህ ጋር ሪአክት የምናደርግባት ታብሌት አለች። እዚህ ጋር ኤርፓዳችን አለች። እዚህ ጋር የሆነ ላይት አለን። እቺ ቀይ ላይት ነች። ከዛ እዚህ ጋር ደግሞ አንድ ላይት አለችን። እቺ ደግሞ ቢጫ አርጊያታለሁ። የቅድሙ ላይት ከተመቻችሁ ሁለቱ ላይት ኮምቢኔሽን ነው። ሶ እዚህ ጋር ደግሞ አንድ ስቲክ አለን፣ ሰልፍ ሜድ ስቲክ እስከታች ድረስ ረዥም ነው እና በእሱን ደግሞ በእንጨት የሆነ በቆርቆሮ እና በፕላስተር አድርጌ እና በሚስማር አጣብቄ ከስር ደግሞ የክሪስማስ ትሪ እንትን ነው ያረኩት፣ ምንድነው ስታንድ ነው ያረኩት። ሶ እዚህ ጋር ይሄንን ይመስላል ሴታፓችን። የኔ ቪው እንደዚህ ነው ማለት ነው። እዚህ ጋር ወንበር አለን። እዚህ ጋር ወንበራችን ላይ ተቀምጠን ሪአክት እናደርጋለን። እንደዚህ እናደርጋለን። ሶ እዚህ ጋር ደግሞ ኬብል እንትናችን አለ፣ ማከፋፈያ አለን። እነዚህን አንድል የምናደርገው በዚህ ነው። ሶ ሴታፑን ከላይ እንዴት እንደሚመስል ደግሞ ላሳያችሁ። እሺ፣ ሴታፓችን ከላይ ከአልጋ ላይ ሆኜ ሳየው ደግሞ እንደዚህ የመሰለ ሴታፕ አለን። እንግዲህ በዚህች ሴታፕ ጀምረን በምን ሴታፕ ደግሞ እንዴት አፕግሬድ እንደምናደርገው ደግሞ እናያለን። this is our new setup። ሶ እንግዲህ እንዳያችሁት ነው ሴታፔ ዛሬ ሜዲ ያረኳት እንትን ያልኳት ዛሬ የሰራኋት ሴታፕ እንግዲህ እቺ ትመስላለች። ይሄ መጀመሪያ ሴታፓችን ነው። ከዛ በኋላ ወደ ምን አፕግሬድ እንደሚደረግ ደግሞ አብረን እናያለን። አላማችን ከቡርጂ ከሊፋ ፊት ለፊት ነው ሴታፓችንን የምንሰራው፣ እናሳያችኋለን እሱን። ሶ በዚህ ሴታፕ እንዳልኳችሁ ያሰብኳቸው ትልልቅ ነገሮች አሉ። ከእግዚአብሔር እርዳታ ጋር አሪፍ አድርገን እንሰራቸዋለን። በምንችለው መጠን ለማሳመር እና ላይት እንትን ለማለት ሞክረናል። ከአልጌ ያጠገብ የሰራሁት ይህን ይመስላል። ይህንን የ17 ዓመት ወጣት ጆኒ መቀላቀል የምትፈልጉ ከሆነ ሰብስክራይብ፣ ፎሎ እና ላይክ ሼር እያደረጋችሁ ቲክቶክ ላይ ማለውኝ በሶሻል ሚዲያ ላይ ፎሎ ካረጋችሁኝ ጆርኔን አብራችሁ መከታተል ትችላላችሁ። አብረን እናደርጋለን፣ እናሳካዋለን። ይመቻችሁ።